ወደዚህ የገባሁበት አጋጣሚ ዓመተ ምህረቱን ታስታውሳለህ? መቼ እንደገባ? የገባሁት በዚህኛው ዓመት ነው። በዚህ ዓመት 2017 ከገባው 7 ወሬ ነው። ማሰልጠኛ 5 ወር አሳልፌያለሁ። የት ነው ማሰልጠኛው? ውርሶ ማሰልጠኛ። ደብረ ኤልያስ ከተማ ከመጣ ሁለተኛው ወደ ምድብ ከገባው 2 ወር። እንግዲህ በዛሬው ዕለት ያው ከጠላት ወገን ወይም ደግሞ ከብልጽግና አገዛዝ ወጥተህ ያው በቀስተ ደመና ብርጌድ ፋኖች እጅ ነው በዚህ ሰዓት የምትገኘው። ወደዚህ እንዳትመጡ እንዳትከዱ የሚሏችሁ ምን አይነት ቃል ነው የሚሰነዝሩላችሁ? እሱን እስቲ አብራርተህ ግለጽ። ፋኖ ስለ ፋኖ ደግሞ ሽፍታ ነው፣ ዘራፊ ነው፣ ደፋሪ ነው፣ አራጅ ነው፣ እንደዛ ነው የሚወራውና ስለ ፋኖ የሚወራና እኔ እጄ እንዳዩት በጣም የተለያየ ነገር። እዛ የሚወራው አሸባሪ ነው፣ ዘራፊ ነው፣ ደፋሪ ነው፣ እስኪ ነው በቃ ያሌለ ነገር ነው፣ ሀገር አፍራሽ ነው። እና አሸባሪ ነው ብሎ ለማውራት እኔ እንዳዩት በጣም አሸባሪ የሚባለው ስም ለራሱ ለምን እንደተሰጠው ለሁሉም ለኢትዮጵያዊ የሆነ ሕዝብ ይሄ ጥያቄ መሆን አለበት ብዬ ያሰብኩት እኔ እየሳየው ደግሞ ከገበሬ ጋር የሚሰለፍና ህዝቡ የልማት ሰው የልማት ህዝብ ነው። አታክልት ይተክላል፣ ያርሳል፣ ፍቅሩም እንደዛው ነው፣ ያበላል፣ ያጠጣል። አሁን እኔ አንዳንድ ቀናቶች ከፋኖ ጋር ሳይሆን ከተራ ነዋሪ ጋር እጄ ገብቼ ልብሴን አጥቤ በልቼ ጠጥቼ ሲርበኝ ጠይቄ በልቼ ጠጥቼ የምወጣበት ጊዜ ነበር እና ጠይቃለሁ ብዙ ጊዜ ስለዚህ ሀገር ለምንድን እንደሚዋጉ። ህዝቡም የልማት ህዝብ ነው እንደሚታየው በየቦታው ልማት እርሻ። ያው ፋኖ በዚህ ልክ ነበር የሚሰበካችሁ። ያው ዘራፊ ነው፣ ሌባ ነው ምናምን ብዙ ነገር ተብሏል። በዛ ልክ እንዳልሆነ እንደተረዳኸው ፋኖ ለህዝብ እንደወጣ አማራው ማህበረሰብ ያው ስለተጨቆነ አሊ ስለተባለ ብዙ መከራ ስለደረሰበት የመብት ጥያቄ የነጻነት የህዝቡን ጥያቄ ለመመለስ እንግዲህ ነፍጥ አንስቶ ወደ ውጊያ እንደገባ ያው ግልጽም ስለሆነ አንተ ባየው ልክ ነው የተረዳኸው። በጣም ደስ የሚል መረዳት ነው። እንግዲህ ቀስተ ደመና ብርጌድ ነው በዚህ ሰዓት የምትገኘው። እስቲ የተደረገልህ አቀባበልና እንክብካቤ ምን ይመስላል? የተደረገልኝ አቀባበልና በጣም ደስ የሚል እኔ እንደዚህ አይነት ፍቅርና እንደዚህ አይነት አቀባበል አጋጥሞኝ በጣም በፍቅር ነው የተቀበሉኝ። የተከፋውበት ቦታ አልነበረም። አይዞ ነው በቃ የሚሉኝ፣ አይዞ ነው በቃ ሁሉም ቦታ በቆበት የተከፋውበት ቦታ የለም። አሸባሪ ነው የሚያስብላቸውም ያየሁባቸው ነገር የለም። ምስኪንነት ነው፣ ሩህሩህነትና አዛኝነት ነው ያየሁባቸው። እናመሰግናለን። ሰላም ነው። አመሰግናለሁ።